ጠቅላይ ሚኒስትሩ ለምን ዝም መረጡ? ጥያቄ ጫረው የጠሚሩ ጸጥታ ትግራይ ክልል ውስጥ ተቆጣጥሮ ላለው ኃይል የሚወስደው እርምጃ ምን ሊሆን ይችላል የሚል ሰፋ ባለመልኩ በዛሬው ጥንቅራችን አይተናል። ሊቀመንበሩ የምህረት ጥያቄ አቀረቡ። በቅርቡ ወደ ፕሬዝዳንትነት ብቅ ያሉት ዶክተር ደብረጽዮን ገብረ ሚካኤል የምህረት ጥያቄ አቅርበዋል። በቤንሻንጉል ጉሙዝ የተሰማ አሳዛኝ ክስተት ትግራይ የባህር በር ባለቤት እንድትሆን ወደ ሉዓላዊ ሀገርነት እንድትሸጋገር የሚደረገው ጥረት ከኤርትራ ወታደራዊ አመራሮች ጋር በሚስጥር በሚደረግ ከፍተኛ ምክክር በተመለከተ መረጃ ይዘናል። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ይከታተሉን። እንቀጥላለን። ጠቅላይ ሚኒስትሩ ለምን ዝም መረጡ? ጥያቄ ጫረው የጠሚሩ ጸጥታ ትግራይ ክልል ውስጥ ተቆጣጥሮ ላለው ኃይል የሚወሰደው እርምጃ ምን ሊሆን ይችላል የሚል ጥያቄ ጭሯል። ትግራይ በጊዜያዊ አስተዳደር ነው የምትቀጥለው የሚል አቋም በመያዝ በቅርቡ የጊዜያዊ አስተዳደርን ፕሬዝዳንት አድርገው የሾሙት ጠቅላይ ሚኒስትር የህወሓትን አገዛዝ በኃይል ስልጣን ሲቆጣጠር የፌዴራል መንግስት አይቶ እንዳላየ ዝም ማለቱ ለምን የሚል ጥያቄ ጭሯል። ዶክተር ደብረጽዮን በዛሬው ዕለት መግለጫ ሰጥተዋል። ከፌዴራል መንግስት ግን እስካሁን የወጣ መግለጫ የለም። ውጥረት የበዛበት የሚመስለው የፌዴራል መንግስት ሌላ ትልቅ አጀንዳ ቢዚ ያደረገው ይመስላል። ጠቅላይ ሚኒስትር አብይ አህመድ በዚህ ወር መጀመሪያ ላይ የትግራይ ጊዜያዊ አስተዳደር የስልጣን ዘመን አራዝመዋል። በአንድ በኩል በህወሓትና በፌዴራል መንግስት መካከልና በህወሓት ጊዜያዊ አስተዳደር በፕሬዝዳንቱ ሌተናል ጄኔራል ታደሰ ወረደ መካከል ያለው ውጥረት በመግፋት ውጥረትና እርምጃ እንዲወሰድም አድርጓል። የህወሓት ማዕከላዊ ኮሚቴ ጠቅላይ ሚኒስትሩን ውሳኔ በፕሪቶሪያ ስምምነት ላይ ያልተመሰረተ ብቸኛና የአንድ ወገን ውሳኔ በማለት ተቀብሎ የጊዜያዊ አስተዳደሩን ለማፍረስና ከጦርነት በፊት የነበረው ምክር ቤትና መንግስትም ለመመለስም ወስኗል። በዞንና በወረዳ ደረጃም ከፍተኛ ስብሰባዎችና ዘመቻዎች ከተካሄዱ በኋላ ምክር ቤቱ ግንቦት 5 2026 በመቀሌ ከተማ ምክር ቤት አዳራሽ ዝግ ስብሰባ በማካሄድ አፈ ጉባኤና ምክትል አፈ ጉባኤ መርጠዋል። ተመርጠው ፕሬዝዳንት ሆኖ የተመረጡት ዶክተር ደብረጽዮንም ፕሬዝዳንት በመሆን ቃለ መሐላ ፈጽመዋል። አሁን ጊዜያዊ አስተዳደር ወይም ጊዜያዊ ፕሬዝዳንት የሚባል ነገር የለም። ይህ ቢሆንም የኢትዮጵያ መንግስት እስካሁን ምንም ነገር አልተናገረም። መንግስት የወያኔው ድርጊት እስካሁን የሚያወግዝ መግለጫም አላወጣም። ይህ ደግሞ ጥያቄ አስነስቷል። ይሁን እንጂ ትግራይ እንደ ኢትዮጵያ ክልላዊ መንግስትና ዜጎቿ እንደ ኢትዮጵያ ጋር በተለይ በማህበራዊ ኢኮኖሚያዊ ብዙ ነገር ያላቸው በመሆኑ እንዴት ሊቀጥል ይችላል የሚል አሳስቢ ሆኗል። ህወሓት ቀደም ሲል ፓርቲ ህጋዊነት የተሰጠውና የፖለቲካ መፍትሄ ያላገኘው ሁሉንም ሀብቶች ለማሰባሰብና ክልሉን በብቃት ለማስተዳደር ሀብትን ብቻ ሳይሆን ከፌዴራል መንግስትም ተቀባይነት ያስፈልገዋል። የፌዴራል መንግስት ይህንን ሁኔታ ለመለወጥ ወይም ለመቀልበስ ሶስት ዋና እርምጃዎች ይወስዳል ተብሎ የተጠበቀ ነው። አንደኛው ትግራይ ከኢትዮጵያ ማዕከላዊ መንግስት የምታገኘው መብትና አቅርቦት ሲሆን ልክ እንደ ጉልበት፣ ነዳጅ፣ መድኃኒትና ገንዘብ ክልሉን ሙሉ በሙሉ በከፊል በመዝጋት ነዳጅና መድኃኒት አቅርቦት የሚባሉ አሁንም በክልሉ የለውም። ጥሬ ገንዘብ የሚባል ነገርም የለም። ይህንን ይዘጋል ተብሎም ይታሰባል። እንግዲህ እስካሁንም ተዘግቷል። ሁለተኛው የኃይል እርምጃ የመንግስት ቁጥጥር እስኪጀምር ድረስ መጠበቅ የሆነ ሲሆን የፌዴራል ወታደሮች ወደ ክልሉ መግፋት፣ በትግራይ ውስጥ ኃይሉን እያጠናከረ ካለው ህወሓት ጋር ወይም ደግሞ ውይይት ማድረግ የሚል ሶስት ውሳኔዎች ላይ ተደርሷል። ተንታኞች እንደሚሉት የመዘጋቱ የመጀመሪያው እድል ከተለያዩ አካላት የተወሰደ ጉዳይ በመሆኑ እንዲህ ባለው ስብስብ ሁኔታ ውስጥ ታዛቢዎች እንደሚሰሙትም የኢትዮጵያ መንግስት በህወሓት ላይ የሚወሰደው ምላሽ በእነዚህ ጂኦፖለቲካዊ እድገቶች ተጽዕኖ ሊያሳድር በተራው ደግሞ የክልል ሁኔታው ሊጎዳ እንደሚችል ነው የሚናገሩት። ከዚህ በፊት በነበረው በተለይ ሁኔታው በትግራይ ብቻ የተወሰነ ባይሆንም ከኤርትራና ከህወሓት ጋር እየተደረገ ያለው ግንኙነትም በዚህ ጉዳይ ላይ መታየቱ አይቀርም። የኤርትራን አጠቃላይ ጥቅም ለማሳካት የአብይ አህመድ መንግስትን በመቃወም ከተነሱት የኢትዮጵያ ተቃዋሚ ታጣቂ ኃይሎች ጋር መተባበር የትግራይ ሰራዊት ከሱዳን ወታደራዊ ድጋፍ ሊያገኝ ይችላልና የኢትዮጵያ መንግስት በቅርቡ በሱዳን ላይ ባስወጣው መግለጫ ይህንን እውነታ መጥቀሱም ስጋት ላይ ደግኖታል። ስለዚህም በትግራይ አዲስ ግጭት ከተፈጠረ የሱዳን ሰራዊት በምንም መልኩ ታዛቢ መሆን ስለማይችል ቢያንስ የህወሓት አቅርቦት መስመሮች በንቃት ሊመቻች ይችላል። ምክንያቱም በተባበሩት አረብ ኤሚሬትና በኢትዮጵያ መካከል ባለው ግንኙነትና በምስራቅ ግንባር ላይ ለዳዕመል ሰሪ ድጋፍ የሚያሰቃየው የሱዳን መንግስት ኢትዮጵያን ለማዳከም በጣም ያሳስበዋል። ከዚህ የአማራ ኃይሎች አሉ የጋራ አቋም ይዘው በሰሜንና በሰሜን ምዕራብ በተመሳሳይ ጊዜ መንግስትን የሚጋፈጡ ከሆነ በእንደዚህ አይነት ሁኔታዎች የጠላት በሚል አመለካከት ቢጋፈጡ በመሃል ሀገር ባለው
መንግስት ላይ በጣም አደገኛ ጫና ይሆናል። ስለዚህም እሱ እንደሚለው የኢትዮጵያ መንግስት ዝምታን መርጧል። ምክንያቱም በህወሓት ላይ የሚወሰደው ማንኛውም እርምጃ ባለብዙ ወገን ስለሆነ ሊያስፈራው ይችላል። ጸጥታ የመረጠበት ምክንያትም ይህ ሊሆን ይችላል የሚል ድምዳሜ አለ። ከዚህ የአማራ ኃይሎች አሉ የጋራ አቋም ይዘው በሰሜንና በሰሜን ምዕራብ በተመሳሳይ ጊዜ መንግስትን የሚጋፈጡ ከሆነ እንዲሁም በእንደዚህ አይነት ሁኔታዎች የጠላት በሆነው በዚህ ሁኔታ በሀገሪቱ መሀል ባለው መንግስት ላይ አደገኛ ጫና። ስለዚህ የኢትዮጵያ መንግስት ዝምታ መምረጡ ትክክል ነው የሚሉ ወገኖችም አልታጡም። በትግራይ ውስጥ ኃይሉን እንደገና እያጠናከረ ባለው ህወሓት ላይ በኃይል ቢንቀሳቀስ ሊስፋፋ የሚችለው ወታደራዊ እድገት ወደ ብዙ ግንባሮች ሊሰራጭ ይችላል። ይህንም ለማስተዳደር አስቸጋሪ በሆነ መንገድ ይከሰታል የሚሉ ስጋቶች ኤርትራ ከትግራይ ጎን ጋር ከአማራና ከሱዳን ድንበርና ምናልባትም ከሰሜንና በአንድ ጊዜ ጫና ሊገጥመው ስለሚችል ነገር ግን ደካማ መንግስት እሱን ሊመስልና ሌሎች መጥፎ ምሳሌ ሊሆኑ ስለሚችሉ ለዘላለም ዝም ማለት አይቻልም። ምናልባትም ከሰሜን በአንድ ጊዜ ደግሞ ጫና ሊገጥመው ይችላል የሚል ድምዳሜ ላይ ተደርሷል። የጠሚሩ ጸጥታም በዚህ ሁኔታ እንዴት ማድረግ አለብኝ በማለት ዝግ ስብሰባዎች በማድረግና የተለየ ውሳኔ ይወስዳል ተብሎ ይገመታል። ነገር ግን ደካማ መንግስት እሱን ሊመስልና ለሌሎች መጥፎ ምሳሌ ሊሆን ስለሚችል ለዘላለም ዝም ማለት አይችልም የሚሉ ተንታኞችም ጠቅላይ ሚኒስትሩ እንደ መሪ ሊያደርጉት የሚችሉት ጸጥ ማለት ነው፣ ይህንንም አስተማማኝ ነው በማለት ጥሩ አማራጮች ናቸው ሲሉም ተሰምተዋል። ሊቀመንበሩ የምህረት ጥያቄ ያቀረቡ። በቅርቡ ወደ ፕሬዝዳንትነት ብቅ ያሉት ዶክተር ደብረጽዮን ገብረ ሚካኤል የምህረት ጥያቄ አቀረቡ። ዶክተር ደብረጽዮን ገብረ ሚካኤል የሞት ቅጣት ለተደቀነባቸው የትግራይ ስደተኞች ምህረት እንዲደረግላቸው ሳውዲ አረቢያን ጥሪ ያቀረቡ። ዶክተር ደብረጽዮን በሳውዲ አረቢያ መንግስት ታስረው የሞት ቅጣት ሊፈጸምባቸው የተቃረቡት በመቶዎች የሚቆጠሩ የትግራይ ተወላጅ ስደተኞች የሀገሪቱን ባለስልጣን ምህረት እንዲያደርግላቸው በሰላም ወደ ሀገራቸው እንዲመለሱ ሁኔታው ያመቻቹ ናቸው። በዶክተር ደብረጽዮን ተጽፎ ለሳውዲ አረቢያ የውጭ ጉዳይ ሚኒስትር ፌይሳል ቢን ፋርሃን አለ ሳዑዲ የተላከው ደብዳቤ ስደተኞቹ በትግራይ ጦርነት ምክንያት ከተከሰተው ሰብአዊ ቀውስ ለማምለጥ ሲሉ አስቸጋሪ ሁኔታ የወደቁት ንጹሃን ዜጎችን መሆናቸው አክለዋል። በቤንሻንጉል ጉሙዝ የተሰማ አሳዛኝ ክስተት ከ30 በላይ ሰዎች ህይወት የቀጠፈው አሰቃቂ ጥቃት ብዙዎችን አስደንግጠዋል። በህዝብ ማመላለሻ ተሽከርካሪዎች ላይ በተፈጸመው አሰቃቂ ጥቃት ከ30 በላይ ሰዎች ተገደሉ። በቤንሻንጉል ጉሙዝ ክልል መተከል ዞን ጉባ ወረዳ ከማንኩሽ ወደ ግልገል በለስ በመጓዝ የነበሩ የህዝብ ማመላለሻ ተሽከርካሪ ላይ ታጣቂዎች በሰነዘሩት አሰቃቂ ጥቃትም 30 በላይ ሰዎች ተገድለዋል። የሀገሪቱ ውስጥ መገናኛ ብዙሃንም የሹፌሮች አንደበት በተሰኘ የፌስቡክ ገጽ በተሰራጨው መረጃ መሰረት ግንቦት 4 2018 6 ሰዓት አካባቢ ከማንኩሽ ወደ ግልገል በለስ በመጓዝ የነበሩ ተሽከርካሪዎች ላይ ታጣቂዎች ተኩስ መክፈታቸው የተናገሩት የታጠቁ ኃይሎች ሾፌሮችና ተጓዦች ቦታው ላይ በመግደል የቀሩት አፍነው ጫካ ውስጥ ገብተዋል። ይህም አሳዛኝ ክስተት ሆኖ ቀጥሏል። ትግራይ የባህር በር ባለቤት እንድትሆን ወደ ሉዓላዊ ሀገርነት እንድትሸጋገር የሚደረገው ጥረት ከኤርትራ ወታደራዊ አመራሮች ጋር በሚስጥር የሚደረገው ከፍተኛ ምክክር ከፍተኛ የኤርትራ ወታደራዊ መኳንኖች የሆኑት ሌተናል ጀነራል ተክሌ ክፍላይ እንዲሁም ጀነራል ሰፋት ፍሬም ትግራይ የቀይ ባህር አካል ለመሆን ከመቼውም ጊዜ በላይ መቃረቧ በይፋ መግለጻቸው ተሰምቷል። የስትራቴጂካዊ ለውጥ የትግራይ ህዝብ የአሁኑ ክልላዊ መሪዎች የጋራ ፍላጎት እንደሆነ የጠቀሱት ጀነራሎቹ ውህደቱ የማይቀለበስ የታሪክ ሂደት መሆኑ አጽንኦት ሰጥተዋል። ይህ ቀጠናው አዲስ የኃይል ሚዛን በመፍጠር ትግራይ የቀይ ባህር ቀጥተኛ ተጠቃሚ ለማድረግ የታለመ መሆኑ የውስጥ ምንጮች ይጠቁማሉ። ይህ እቅድ ተግባራዊ ለማድረግ በትግራይና በፌዴራል መንግስት መካከል ያለው ፖለቲካው አለመግባባት እንደ መልካም አጋጣሚ በመጠቀም ትግራይን የኤርትራ አንዷ ክፍል ለማድረግ በኤርትራ በኩል ሰፊ ስራዎች የተከናወኑ መሆናቸው የሚሉ ዘገባዎች የትግራይ የባህር በር ባለቤት እንድትሆን ወደ ሉዓላዊ ሀገርነት እንድትሸጋገር የሚደረገው ጥረት ከኤርትራ ወታደራዊ አመራሮች ጋር በሚስጥር የሚደረገው ከፍተኛ ምክክር እየተመራ እንደሚገኝ ይህ እንቅስቃሴ የክልሉን የወደፊት ዕጣ ፈንታ ከኢትዮጵያ በመገንጠል ከዓለም አቀፍ የባህር ንግድ መስመር ጋር ለማስተሳሰር ያለመ እንደሆነ ይገምታሉ። በተለይም ደግሞ የተለያዩ ኃይሎችም እንገነጠናለን፣ ሀገር እንሆናለን የሚል አቋም ይዘው የተለያዩ የሚንቀሳቀሱ ፖለቲካዊ ፓርቲዎችም ይገኙበታል። በተጨማሪም ግብጽና ሱዳን ትግራይ ወደ ሀገርነት ለመቀየር የታለመው እቅድ በሚስጥር በተደረገ ስብሰባ ሙሉ ድጋፋቸው መስጠታቸው ሲገልጹ ግብጽ ኢትዮጵያን ወደ ትናንሽ ሀገራት የመበታተን ስትራቴጂካዊ ለማሳካት የትግራይ መሪዎች ከጎናቸው እንደሆኑ ያረጋግጡ
እንደሆነ፣ ስለዚህ አስፈላጊው ዲፕሎማሲያዊና ፋይናንሳዊ እገዛ ለማድረግ ተስማምተዋል። ይህ የተቀነባበረ ሴራ የአፍሪካ ቀንድ የፖለቲካ ካርታ ሙሉ በሙሉ በመቀየር ትግራይ የባህር ዳርቻ ላይ የምትገኝ ሌላዋ ሀገር ለማድረግ የታለመ መሆኑ መረጃዎችም እያመለከቱ ናቸው። እንዴት ይቀጥላል የሚል የሚታይ ይሆናል። ለዛሬው ያዝናቸው ጥንቅሮች ወቅታዊ መረጃዎችን ይመስሉ ነበር። እንደገና ተመልሰን አዳዲስ መረጃዎች ይዘን ብቅ እንላለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ ያድርጉ።